ሰላም እንዴት ናችሁ? እስቲ ዛሬ ፍሬንድሺፕ የህፃናት መጫወቻ እናስጎብኛችሁ። የገባን ነው እንደምታዩት እዚህ ጋር ትኬት ኦፊስ አለ። ትኬት ትቆርጣላችሁ። የተለያዩ አማራጭ አላቸው። በንግድ ባንክ፣ በቴሌብር፣ በካሽ። መግቢያ 100 ብር ነው ለአንድ ሰው። ለህፃናት ከ2 ዓመት በላይ ለሆኑ 100 ብር ነው። ርካሽ ነው በጣም። ፍሬንድሺፕ ፓርክ ነው የሚገኘው እንግዲህ ቤተ መንግስት 4 ኪሎ ቤተ መንግስት በላይኛው በኩል ወይም በአብረሆት ላይብራሪ በኩል ነው የሚገኘው። በጣም ደስ የሚል ቦታ ነው። ለልጆች አመቺ ነው፣ በጣም አመቺ ነው። ሴፍ ነው እንደምታዩት ነው። አየሩ በጣም ደስ ይላል ስትገቡ። የተለያዩ የመጫወቻ ቦታዎች አሉ፣ አክቲቪቲዎች አሉ። ለልጆች በጣም ምቹ ነው። ለትልልቅም ለቤተሰቦችም አረፍ ብላችሁ ንጹህ አየር የተቀበላችሁ ልጆቻችሁ የምታዩበት ነው። ቦታው በጣም ሴፍ ነው። ልጆች ወደ ውጪ እንዳይወጡም ያን ያህል ብዙ አመቺ አይደለም። ያው ቤተ መንግስት አካባቢም እንደመሆኑ በጣም ሴፍ ነው ለልጆች። በጣም ደስ የሚል ቦታ ነው። ዋጋውም ርካሽ ነው እንዳያችሁት። ለልጆች በጣም እኔ ወድጀዋለሁ በእውነት። መሬቱ ራሱ ልጆች ቢወድቁ ብዙ አይጎዱም። አስፓልት አይደለም፣ ይሄ ስፖንጂ ነገር ነው መሬቱ። ስለዚህ ለልጆች በጣም አሪፍ ቦታ ነው ብያለሁ። እንግዲህ ሄዳችሁ ሞክሩት። እንደምታዩት የተለያዩ አክቲቪቲዎች እየተጫወቱ ነው ልጆቹ። ሸርተቴ፣ ዥዋዥዌ፣ ወደ ላይ ከፍታ የሚወጡበት ቦታዎች አሉ። የተለያዩ ነገሮች አሉ። አየሩ በጣም ደስ ይላል። ቀዝቀዝ የሚያደርግ ቦታ ነው። በዚህ በክረምት እንግዲህ ልጆቼን የት ልውሰድ ብላችሁ እየተጨነቃችሁ ያላችሁ ወላጆች ብትሞክሩት አሪፍ ነው። በተለይ ለ4 ኪሎ ቅርብ የሆኑ ሰፈሮች የምትኖሩ ሰዎች ደግሞ በጣም ቅርብ ነው። አየሩ ደስ ይላል በጣም። ብዙ ጊዜ የህፃናት መጫወቻዎች ሞል ውስጥ ምናምን የታፈነ አየር ያለበት ኤሪያ ነው የሚሆነውና እኔ ሁልጊዜ የምመርጠው ለልጄ እንደዚህ ክፍት ኦፕን ኤር የሆኑ ቦታዎችን ነው። የተለያዩ ምግቦች አሉ። አይስክሬም ለልጆች የሚሆኑ ምግቦች ብዙ አማራጭ አለ። እዛ አንድ ቦታ የምታገኙበት ስለሆነ እኔ በጣም ነው የምወደው። ፍሬንድሺፕ ፓርክ ነው ብዙ ጊዜ ልጄ ይዤ የሚሄደው። መጸዳጃ ቤቱም እንደምታዩት በጣም ጽድት ያለ ነው። ለትልቆች ለህፃናት ለብቻ ነው ያለው። የሁለቱ በጣም ጽድት ያለ ቦታ ነው። በጣም የወደድኩት መጸዳጃ ቤቱ ንጹህ መሆኑ ነው። ህፃናትም የራሳቸው የሆነ መጸዳጃ ክፍል አላቸው እንደ አቅማቸው ማለት ነው። እንደ አጋጣሚ እኛ በሄድንበት ቀን የተለያዩ አክቲቪቲዎች ነበሩ። ልጆች ስዕል ይስላሉ እንደምታዩት። ቀለም መቀባት፣ ጭቃ ማውካት አለ። ልጆች በየፍላጎታቸው የሚጫወቱበት መጫወታዎች አሉ። ተረት መጽሐፍ ማንበብ የሚወዱ ልጆች፣ ማብሰል፣ ኩኪንግ፣ የተለያዩ ነገሮች ነበሩ። በጣም ደስ የሚል ነው።